ውድ የቀመር ቤተሰቦች እንዴት ናችሁ? ደህና ናችሁ? ጌማት የሰራው ነው እንትኑ ቢለብኝ እጁ ማለት ነው። ጌማት ሲሰራው ነው። እንዴት አያችሁ? ጌማት ነው። እዛ ጋር ማጥቻለሁ። አንድ ትንሽ ሰንቦሳዎች አሉ። ሴቲቱ ረመዳን እስቲ በዘይት እንጀርበው ብላ ትለኛለች። እንዴት አያችሁ? ጌማት ይሄ ጌማት ይባላል። አቦካኩን አላሳየዋችሁም። ያው አዳዲስ ሆናችሁ እንጂ ነው እንጂ የቆያችሁ አሰራሩን ታውቁታላችሁ። አሁን እኔ ወተትና ካሜራ ዱቄት ነው ይሄን የጨመርኩት። ሀበ ሶዳ መጨመር ትችላላችሁ። ሀበ ሶዳ ማለት ጥቁር አዝሙድ ማለት ነው እና በጣም ምርጥ ነው የሚወጣላችሁ። አሁን እናወጣዋለን። ታያቸው ተሰምቡሳው እንዴት እንደምታምር ቅርጿ ምናምን ነገር እዚህ ሀገር እንዴት ነው የሚሰራው እና ሁለት ጌማቱን አወጣዋለሁ። በክቶታል። ዛሬ ጾም ያለው ቀዳ ነበረብኝ። ዛሬ ጨረስኩኝ አልሐምዱሊላህ። ከዛ ለምን ጌማት አልሰራም አሳኘኝ። ያኔ ናፈቀኝ። አብዝቼዋለሁ። ጉዴ ፈላ። ሴቲቱ አልበላም ያለ እሷ ሲያሰኛት ነው እንጂ ሲያስፈልጋት ነው እንጂ አሁን አለኬፌ ነው የሰራሁት። ለነገሩ ታች ወስቶታል። ብስሚላ ወደቀ። ኒዕማ ነው። እዚህ ማንድ ወድቃለች። በረከት ናት። እንዴት አያችሁት? ምርጥ ነው ጌማት። የቀመር ዩቲዩብ ተመልካቾች ሰብስክራይብ፣ ላይክ አድርጉን፣ አበረታቱን። ቅንነት ለራስ ነው። ጌማትንም እየበላችሁ በረመዳን ጊዜ በሙስሊም ረመዳን ጌማት ይባላል። ሰንቦሳችን ደግሞ ቅርጿች ትመስላለች። ይሄው ማለት ነው። ጌማታችን ይሄ ይመስላል። ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉት፣ አበረታቱኝ እላችኋለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ የኔ ውዶች አለን አበረታቱን እና ይሄ ይመስላል። ቡና አፍልቻለሁ። ይሄ ሰዎቹ ነው። ይሄ በዚህ ደግሞ ለራሴ ቡና አፍልቻለሁ። አሁን አቀራርባለሁ። ከጠጡ ይጠጡ። ለእነሱ ደግሞ ምንድን ነው የምጨምረው? ማር ጨምበት በማር አደርግላቸዋለሁ ማለት ነው። በማር አደርግላቸዋለሁ። ከበሉ ይብሉ፣ ካልበሉ ደግሞ ቆይ